እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተህ መውሰድ ትችላለህ። የራስህን ነገር አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ። ምንም አታመጣ። ለቀው ልከሰክሰው እችላለሁ። እንዲህ ክስክስ ላደርገው እችላለሁ። ገልብጬ ነው የምከሰክስ። እታሰራታለሁ። ገልብጬ ጉድ ተፈጠረ ብዬ ስልኩን ብድግ ሳረግ ቲክቶክሽን ቼክ አድርጊ ሲባል የጆን ዳንኤል ገጀራ ከባድ ነው። ገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለረቅንት እኔ ምንም ወዳለው ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራ ትልቅ ነው የኔ አባት። ወይ ስንቱን አረድክበት። እኔ አላቅም ምሳሌን የሰጠው ስንቱን ግን አረድክበት። እንዴ አላያችሁም እናንተ? ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃን ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል የማታ ያየሁት እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ጆን ዳንኤል እኮ ሁለት እግሩን ቢታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። ሁለት እግሩን አሁን ቀውር ብታደርጉት በሶስተኛ ቋንቀጭ እያለ የሚሄድ ሰው ነው ጆን ዳንኤል። ማሻላ ብለናል። ጌታዊ አምላክ ድረስ እኛ አይተናል። እንግዲህ ማውራት ሌላ በትዳር በፍቅረኛ ማል አልገባም። ግን እችን አይቻል። ለዛውም እኮ ሞተሩ ሳይነሳ መድኃኒዓለም አባቴ ሆይ እኔማ እንዲህ ሳይነሳ ሞተሩ ቢነሳ ደግሞ አስቡትኝ። ይሄ ደንበኛ ጣሊያንን የወጋንበት ስንዋጋ ጣሊያንን መቼስ በሽጉጥና በታንክ አልነበረ፣ በጦርና በጎራዴ ነበር አይደል? እንደዛ እንደ ጦር ነበረ እንትን የሚለው የነበረው። ግን ብቻ ይበቃናል። አዶናይ እሺ ይህን ምን ፓስወርድን ያብስርን የራቁተናዎች ምን ፓስወርድ ሲባል ስኮል አዶናይ ላይ በጣም ምንድን ነው የምታወሪው? ራቁቴን ስለያትነ ፊልሙ ሳንጀምረው አጨራረሱን የምናውቀው ነገርስ መጻፍ ቻልን ብለን ማውራት ቻልን ብለን ዘፈን የምንዘፍነው ነገርስ ትንሹ የኔ ልብ ግን አንተን ስታገኝ ብቻ ነው ትክክለኛ ስራዋን የምትሰራው። ያለ አንተ አትንቀሳቀስም። አንተ ማለት ልቤ ነህ። በአንተ ቀልድ አላውቅም። Wait, hold on. Nah, ain't this? ሰሞኑን ፕሮፖዛል በስቷል እና እኛ የምናየው ማለት ነው ሴቶቹ ከቤት በተነሱበት ልብስ ሲመጡና ከዛ እዛ ደግሞ ቀሚሳቸውን ቀይረው ሲወጡ ነው የምናያቸው። እዛች ያቺ 30 ደቂቃ ልብሳቸውን የሚቀይሩበት ሰዓት ላይ ምን ይፈጠራል የሚለውን ነገር ነው የምናየው። አምጪ ቀሚሴ አምጪ ሌባ ድሮውንም ትቀኝብኝ ነበር። ሂጂና ባልየውን ተንከርፍፈህ አጥቁም በዩ። እንደውም ነይ ማንም እንዳያናግረው ባሌ ማንም አንድ ሰው እንዳያናግረው። እስክስ ከይሲ እናቱን ጠርቷቸዋል። ሾፍ ያለሽ እንደዛ ሰጥቸው ባይበረከክ ነበር ቢገርም ልደንግጥ። ይሄን አሲዝ ያላልኩሽም ከይሲ ራበኝ ምግብ አዘጋጅታ ትስተቁም ቆሞ ቀር እንዳለ ሁላችሁም ቆሞ ቀር ናችሁ እዚህ ውስጥ። ሄሎ ቤብ፣ ለእነዚህ ሁሉ ሰዎች ራት እኛን የምንገዛው መልሳቸው፣ በቃ መልሳቸው። እኔ እኮ እሺ ብያለሁ። እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ፣ ስጣት እስቲ ተብላ ምግቡ። አዎ ለውሻ አዎ አመማት መሰለኝ።
ትብላ ትብላ ስጣት ውሻዋ እንዴ ወሰድላት አልኩ እኮ እሺ ለሷ ወሰድላት አንድ ከካምዳ ይተበቃል ስማባ ቲክቶክ ላይ አላየህም አንድ የጅማ ባለሀብት ራሳቸውን አጠፉ ነው ምናምን የሚል ዛሬ ያየው መስሎኛል ተለቅ ያለ ሰውዬ ያው ተለቅ ያሉ ከዛ ኮሜንት ላይ ማለት ነው ሀብታም ሰው ይመጣል እንዴ ምናምን ይላሉ ማለት ነው እንዴት ነው የማይሞተው ገንዘብ ደስታ ነበር ይዘው አሁን ይሄን አነጋገር ከአንድ ከካምዳ ይተበቃል እስቲ ስጠኝና ደስታ አይደለም ምን እንደመገዛበት አሳያለሁ ወይኔ ያረጋም አልበላ ካንተ ይተበቃል ካንተ እንዴ ጉልት ካንተ ሰውዬ አወደኝ እቺ ኬሲ ገገማ ያንተ ልጅ ነኝ ብላ እዚሁ ቀረች አይደል መበላውን እየበላች መጠጣውን እየጠጣች ሳያት ሁሉ ደሜ ነው የሚፈላውንማ የሆነ ግደላት የሚል መንፈስ የሚሰማኝ ይክሬ በሌለ ለዚህ ሐሳቢ ግን ብቻ ሰበብ ላገኝ አይነ ስዋን ነው ማጣራላት ህግ በሌለበት ሀገር እስከ ዛሬ ምንም አለማድረግ ይራሱ ይገርማል እስቲ አሁን የሆነ ነገር ታርክ አይነ ስዋን ነው ማጣፋት ትግስት ያልቋል ሰበብ ብቻ ነው የምፈልገው እስቲ ወንድ ኮሽ ተጋቤ አይነ ስውሽን ነው ማጣፋልሽ እስቲ ወንድ እስቲ ትንካኝ ብቻ እናለ በጣም የምታሳዝነኝ ምን ላርቃቱ ከአንጀት እንደሞት በሏለች ግን ረቪ አንቺ ያለ አረሶች አንደ በሏት እኔ ያገለጠር ተጋብት ራሽን ይላስ እቺን ይወዳል ተከስተ አንቺ ነይ ምንድነው እንዲያጠገበሽ ንገሪኝ 1024 24 ሁለት ጊዜ ነው 44 አይደለም አንድ ጊዜ ብቻ ነው እሺ 24 ቁጥር ተናገር 24 90 ብለሽ ይኸውልሽ 24 90 አሳጥር ለለዙ አምስት አለ 24 90 እንዳልኩት 44ቱን ተናገር እሺ አይገባሽም አንድ ሺህ አልሽ አይደለም እሺ 24 90 እንደኔ ሌላውን ቁጥር ልጅ ተናገር 5 እሺ 7 4 37 ይኸውልሽ አሁንም ችግርሽ ልንገርሽ 1000 ይሄ እኮ ፈረንጅ እኮ ዛሬ ሶፍትዌር እየሰራ ምን ሆነ ነው ኢትዮጵያኖች ቅድም ተናግሬያለሁ ህዝቡ ጨንቀንጭሯል ማዳበሪያው ነው አሁን እቺን እህቴን አልፈርድባት አንጎል አርጓታል አይም አርጓታል ቀጭቻለች ልጇን ማሳደግ አልቻለች ለምሳሌ እኔ እያልኳት አትደግምልኝ 1024 90 57 43 ማለት ነበረባት ከዚያ መጨረሻ 7 ማለት ትችላለች ማለት መድገም አይችልም የኢትዮጵያ ህዝብ አዝናለሁ እኔ በእውነት ሄሎ ሃሉ እንጓዱ ቡርጌዳ ነይዋ ዶዶማይዋ እንጉሩ ባርገዳ ገዳይዋ ዶዶማይዋ ጉዱዱዱ ባቡዱዱዳዌዋ ባዱጋዱዋ ጋዳጋዱ ጉዱጉዱዋዌዋ ኦልቦዳዳዌዋ ሃሉ እንጓዱ ቡርጋዴ